ቤሶን አውግብ ጠባቂው ተመስገን ተሳስቷል ተመስገን ለላስተት ግሩም ኳስ ዳዊት ካሳ የመጀመሪያ ጎል ኢትዮጵያ ብሔራዊ ቡድን አስቆጠረ ደቡብ ሱዳኖች ሙከራ አደረጉ ተመስገን የተሳሳተ ይመስል ነበር ነገር ግን በቀጥታ በአንድ ኳስ ለዳዊት ካሳ የደረሰውን ኳስ የመጀመሪያውን ጎል ሩዋንዳ ላይ ያስቆጠረው የባህር ዳር ተወላጁ ዳዊት ካሳ ደቡብ ሱዳን ላይ የመጀመሪያውን ጎል አስቆጥሯል ዋው ሁለት በቶርናመንቱ ላይ ያስቆጠረው ሁለተኛ ግቡ ነው አስደናቂ እይታ ነው ያደረጉት ቀደም ሲል ስላደጋ ነበር ስናነሳ የግብ ክልል አካባቢ ስፔስ ያገኛሉ ለዛ ነው እንዴት አይነት አስደናቂ ጎል ነው ዳዊት ካሳ ያስቆጠረው ከ10 ግብ ጠባቂ አንዱ አንችልም ግብ ጠባቂው ዳንኤል ሲምባ ላይ በፍጹም ልንፈርድ አይገባም የሚገርም ጎል ነው ቅርቡ ቋሚ ላይ ዳዊት ካሳ ያስቆጠረው ሶስተኛ የዚህ ውድድር ጎሉን አስቆጠሩ ተጫዋቾችን ወደ ኢትዮጵያ የግብ ክልል መጋበዛቸው ውጤቱን ተመልክተናል ምክንያቱም የሚገርም ኳስ አስደናቂ ጎል ዳዊት ካሳ ዳዊት ለኢትዮጵያ ብሔራዊ ቡድን ሁለተኛ ጎል አስቆጠረ እንዴት አይነት አስደናቂ ጎል ነው እያነሳን ነበር ሶል ተጫዋቾችን ወደ ራሳቸው የግብ ክልል የሚጋብዙበት አንደኛው ምክንያት ከደቡብ ሱዳን